ራሱንም ስለ እርሷ አሳልፎ እንደሰጠ። በትዳራችን ውስጥ ሚስትህ ለአንተ እንድትሰጥህ የምትፈልጋቸው ነገሮች ብዙ ሊሆኑ ይችላሉ። ከኛ ከባሎች የሚጠበቀው ትልቁና ከባዱ ነገር ራሳችንን ምን ያህል ለሚስታችን እንሰጣለን የሚለው ዋና ነገር ነው። ራስን መስጠት ማለት ጊዜን መስጠት፣ ጉልበትን መስጠት፣ ኃይልን፣ ፈቃድን መስጠት፣ ለሚስቴ ድምፄን መስጠት፣ ጆሮዬን መስጠት፣ እንዳይላት ለምትፈልገው ነገር ሁሉ ዓይኔን መስጠት፣ ሚስቴን ለማቀፍ ብቻ ሳይሆን በምትፈልገኝ ጉዳዮቿና በነገር ሁሉ እርሷን ለማገዝ እጆቼን መስጠት፣ አለሁልሽ ለማለት እጆቼን መስጠት፣ የኔን አብሮነት ወደምትፈልግባቸው ቦታዎች ሁሉ ለመሄድ እግሬን መስጠት፣ እንደምራራላት፣ እንደምወዳት፣ እንደማስብላት እንድታውቅ ልቤን መስጠት የመሳሰሉትን ሁሉ ያጠቃልላል። አሁን እንኳ ብቻ የዘረዘርኳቸውን ስትሰሙ ምን ያህል ሰጪ ሆናችሁ ነው አልተሰጠኝም ብላችሁ በትዳራችሁ የምታጉረመርሙት? ተቀባይ ለመሆን ሰጪ መሆን እግዚአብሔር በዚህ ምድር ስንኖር ያስቀመጠው የተፈጥሮ ሂደት ነው። ምድርን የሰጠናትን ነገር ነው መልሳ ለኛው የምትሰጠን። ትዳራችንንም ውስጥ ይሄ በሚገባ ይሰራል። የመስጠታችን ልኩ ግን አሁንም ደግሜ ነግራችኋለሁ፣ ከጋብቻ መጽሐፍት ያነበባችሁት መስፈርት አይሆንም። ቃሉ ግን መስፈርታችሁ ነው። እሱ ምን ይላል? ክርስቶስ ነው ልኩ። ክርስቶስ ደግሞ ለቤተ ክርስቲያን የሰጣት ከሌላ ቦታ አምጥቶ የተረፈውን ሳይሆን በኤፌሶን 5:25 ላይ መሰረት እንደተጻፈው ራሱን ስለ እርሷ አሳልፎ እንደሰጠ እናንተም ሚስቶቻችሁን ውደዱ ይለናል። የመውደዳችን ልኬቱ ይህ ነው። ከዚህ ውጪ የበዛም መውደድ ያነሰም መውደድ የለም። ኤፌሶን ምዕራፍ 5 ቁጥር 26 እና ቁጥር 27 ላይ አጥቦ በማንጻት እንድትቀደስ የሚል ቃልና ጉድፍና የፊት መጨማደድ ወይም አንዳች እንከን ሳይገኝባት ቅድስትና ነውር አልባ የሆነች ክብርት ቤተክርስቲያን አድርጎ ሊያቀርባት ነው የሚል ቃል አለ። እነዚህ ቃላት በጣም ቁም ነገር የያዙ ናቸው። ባጭሩ ለመመልከት ያህል በሁለት ከፍለን የምንመለከተውን ይሆናል። የመጀመሪያዎቹ ሶስቱ ነገሮች ጉድፍ፣ የፊት መጨማደድና እንከን ናቸው። ክርስቶስ ራሱን ሰጥቶና ዋጋ ከፍሎ ቤተክርስቲያንን በከበረው ደሙ ያነጻት ከጉድፏ፣ ከፊት መጨማደድና ከእንከኑ